ስሙ ጋይስ ኧረ ምን ጉድ ነው ጭራሽ እኔን ማክል አበባ ገዝቶ ለሄርሜላ ሰጣት እንዴ አብርሽ ወይንስ የድሮ ነው? ኧረ ጉድ እኮ ነው እንዴ! ሄርሜላና ሩታ ተባባሪ አልነበሩ እንዴ? ፒስ ፈጥረው አልነበረ እንዴ? ሄርሜላ እንዴት ቺት ታረጋለሽ እንዴ? ቃልሽን ታፈርሻለሽ? አብራችሁ አልነበረ እንዴ? አንቺ ሩታ ስታጽናኛ አልነበረ? እንዴት ነው ፍቅር ሰርተሽ የምትመጪው ከአብርሽ ጋር? አንቺም ውሽሜን ተይልኝ እያልሽ ፍቅር ላይ ክስ አቅርበሽ ነበረ። ሩታም እንደዛው ባሌን ተይልኝ ብላ ለፍቅርዬ ክስ አቅርባ ነበረ። አንቺ ግን በዛም ዞረሽ አብርሽ ላይ ተለጥፈሽ እቅፍ አበባሽን ታፈሽ መጣሽ። ምን ጉድ ነው? አሁን እንደዚህ ማድረግ ፌር ነው ብለሽ ታስቢያለሽ አንቺ ራስሽ? በጣም ጥሩ ነገር አይደለም እየተደረገ ያለው። ውዶች ግን ይሄ ምን አስባ ነው ወይዘሮ ሄርሜላ ይሄንን ፖስት ያደረገችው? ተመስገን ብላለች ደግሞ። ለምኑ ነው ተመስገኑ? አብርሽ ወደ አንቺ ስለተመለሰ ግን እኮ ሩታ ነበር ስትደባደብ የነበረችው በዛ በቦታው። አንቺ ዝም ብለሽ ነበር ስትጣጥ የነበረው። ወይ ጉድ! ነገሩ ተካፍላችሁ ብሎ እንግዲህ ሩታ ፈእዳለች።